የቀነኒ አዱኛ ቤተሰብን ከአንዱ ዓለም ጎሳ ጋር ለማሸማገል የተደረገው ጥረት ለምን ተደናቀፈ? እውነታው ተገኝቷል። በዝርዝር አስደምጣለሁ። ከአርባ ምንጭ ዩኒቨርሲቲ መግለጫ ተሰጥቷል። ከሰሞኑ በሰውላ ካምፓስ የሶስተኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ የሆነችው ተማሪ ጉዳይ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ መግለጫ ተሰጥቷል። ሁለቱንም መረጃ በዝርዝር አስደምጣችኋለሁ። ቻናሌን ሳብስክራይብ በማድረግ አብራችሁን ቆዩ። የቀነኒ አዱኛ ቤተሰብን ከአንዱ ዓለም ጎሳ ጋር ለማሸማገል የተደረገው ጥረት ተደናቅፏል። ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱ ዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት አምስተኛ ፎቅ ወድቃ ሕይወቷ ማለፉ የተሰማው ሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሚያ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ያለ ተፈላጊው ፍሬ መቋጨቱን አባገዳዎች አመላከቱ። ወጣቷን ጉዳይ ህልፈቷ ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህም እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬሌ የነገሩት የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል። ባለፉት 3 ወራት ተጠርጣሪና ተጎጂ ወገኖችን አንድ ላይ በማምጣት ለመለየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለውን ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በዚያም ተስፋ ቆርጠን ከመቀመጥ ይልቅ ቱለማና ወደ አቡልቱም አባገዳዎችን ከአዋቂ የአገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት አቶ አዱኛ ዘመድ አዝማድና የአካባቢው አባቦኮ አውጥተን ብንጥርም ሽምግልናውን አልተቀበሉንም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል ብለዋል። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም ለሚለው ጥያቄ አባገዳዎች በባህላዊ ስርዓት ለመቋጨት የሄዱበትን የእርቅ ስርዓቱን ቤተሰብ ለምን አልተቀበለም በሚል ዶቼ ቬሌ ለሞዴል ቀነኒ አዱኛ አባት ለአቶ አዱኛ ዋቆ ጥያቄ አቅርቧል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር አለ ያሉት የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ካሳ እንቀበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። ጉማ ወይም ካሳ እንበላለን ብለው ቤተሰብ ጥያቄውን ማስቀመጡን ገልጸዋል። አቶ አዱኛ በሕግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አጣሩና መሐላን ወደ መጨረሻ ነው የሚናደርገው ብለናል የሚሉት አቶ አዱኛ መጣራት ያለበት ማስረጃ ተጣርቶ አእምሮ ነጻነት የሚሰጠን እውነታ እንፈልጋለን ሲሉም ሐሳባቸውን አጋርተዋል። እውነት ተገኝቷል። አባገዳዎች ሂደቱን ሲከታተሉ የነበሩ አባገዳዎች በፊናቸው እውነቱ ተገኝቷል ይላል። የሟች እውነታ እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን ነው አቶ አዱኛ ጥረታችንን ያፈረሱብን። ስርዓቱ ለፍትህ የሚያደርገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉም አክለዋል። ለፍትህ ይሆን ዘንድ እውነቱ ተገኝቷልም ያሉት አባገዳ ጎበና ወደ አቡልቱም አባገዳዎች እውነቱን አገኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂ በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። ሞዴል ቀነኒ አዱኛን ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱ ዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር በዋስ መለቀቁ አይዘነጋም። ከአርባ ምንጭ ዩኒቨርሲቲ መግለጫ ተሰጥቷል። ሀገራችን ከሚገኙ አንጋፋና ስመጥር ዩኒቨርሲቲ መካከል አንዱ የሆነው አርባ ምንጭ ዩኒቨርሲቲ የውሃ ቴክኖሎጂ ኢንስቲትዩት ሆኖ ከተመሰረተበት 1979 ዓ.ም ጀምሮ 84000 በላይ ብቁ ምሁራንን በማፍራት ለሀገራችን የሰው ሀብት ልማት የበኩሉን እየተወጣ ያለ አንጋፋና ስመጥር ተቋም በአሁኑ ወቅት እንደ ሀገር የምርምር ዩኒቨርሲቲ እንዲሆን ከተለያዩ 8 ዩኒቨርሲቲዎች መካከል አንዱ የሆነው
አርባ ምንጭ ዩኒቨርሲቲ ባሉት 6 ካምፓሶች ከመጀመሪያ እስከ 3ኛ ዲግሪ በርካታ ተማሪዎችን ተቀብሎ እያስተማረ ይገኛል። ከሰሞኑ በሰውላ ካምፓስ የ3ኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ የሆነችው ተማሪ ባንቺ ጊዜ ደሪብ በቲክቶክ ድረገጿ ላይ ባሰራጨችው ያልተገባ መልእክት ምክንያት ምንም እንኳን ከፍ ያለ ቅጣት የሚያስከትል ቢሆንም አንዳንድ ሁኔታዎችን ከግምት በማስገባት 1 ዓመት እንድትታገድና ሌሎችም ከዚህ ተምረው ራሳቸውን ካልተገባ ነገር እንድታቀቡና ትምህርታቸው ላይ አትኩረው ለራሳቸው ለቤተሰቦቻቸውና ለሀገራቸው ለወገናቸው ግብረ ገብነት በተሞላበት ኢትዮጵያዊ ጨዋነት ይማሩ ዘንድ ለማስገንዘብ የተወሰደባትን ዲሲፕሊን እርምጃ ማነሻ በማድረግ የተለያዩ ማህበራዊ ሚዲያዎች ዩኒቨርሲቲውን አጀንዳ እያደረጉ ይገኛል። በመሆኑም በጉዳዩ ላይ የሚያስተውለውን የመረጃ ክፍተት በመገንዘብ ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል ብለዋል። በመሪ ደረጃ ማንኛውም ሰው ሐሳቡን በነጻነት የመግለጽ መብት ያለው በመሆኑ በዓለም አቀፍ ሰብአዊ መብት ድንጋጌዎችም ሆነ በሀገራችን ሕጎች በተለይ በኢፌዴሪ ሕገ መንግስት አንቀጽ 29 በሚገባ ተብራርቶ ይገኛል። ይህ መብት በከፍተኛ ትምህርት ተቋማት የሚገኙ ተማሪዎችን የሚጨምር ቢሆንም ገደብ የሌለው አብሶሉት ራይት ግን አይደለም። በሕገ መንግስቱ አንቀጽ 29 ቅንፍ 6 እና 7 በተለያዩ አስገዳጅ ምክንያቶች በሌሎች ሕጎች ሊገደብ የሚችል መብት መሆኑ በግልጽ ተመላክቷል። በሚኒስቴሮች ምክር ቤት የወጣው ከፍተኛ ትምህርት አዋጅ 1152 ህዝባር 2019 አንቀጽ 39 ቅንፍ 1 ተማሪዎች በመማሪያ ክፍላቸው መገኘትና ትምህርታቸውን በሚገባ የመከታተል እንዲሁም የአካዳሚክ ሰራተኞች ከመማር ማስተማር ጋር በተያያዘ የሚሰጡትን ትዕዛዝ የማክበር ግዴታ ይጥልባቸዋል። በሌላ በኩል መምህራን ደግሞ ለሚያስተምሩት መርሃ ግብር የተዘጋጀውን ስርዓተ ትምህርት መሰረት በማድረግ የሀገሪቱን ሕግ የተቋሙን ተልዕኮና እሴት አክብሮ የማስተማር ኃላፊነት አለባቸው። ይህ የተማሪ መምህር መብትና ግዴታ የመማር ማስተማር ስበተ ማዕከል እና ማናቸውም ያለ አግባብ ሊያልፉት የማይገባ ቀይ መስመር። ከዚህ አፈንግጦ የተገኘ መምህርም ሆነ ተማሪ እንደ አግባብነቱ በዲሲፕሊን በአስተዳደራዊ እርምጃ በወንጀልና ወይም በፍትሐ ብሔር ተጠያቂ እንደሚሆን እሙን ነው። ከፍተኛ ትምህርት ተማሪዎች የዲሲፕሊን መምሪያ መምህር የማማር ማስተማሩን ሂደት የመምራትንና የመቆጣጠር ኃላፊነቱን ሲወጣ፣ ተማሪዎች ደግሞ ሕግ የማክበርና ዩኒቨርሲቲ መምህራንንና ሰራተኞችን ከማንጓጠጥና ያልተገባ ንግግር ከመናገር መቆጠብ ይኖርባቸዋል ሲል አንቀጽ 7 ቅንፍ 6 እና አንቀጽ 6 ቅንፍ 12 ይደነግጋል። ነገር ግን ይህንን ወደ ጎን በማለት ጥፋት ፈጽሞ የተገኘና በተቋሙ አካዳሚያዊ ስራ ውስጥ ያልተገባ ጣልቃ ገብነት ካለ ከአንድ ወሰነ ትምህርት እስከ 2 ዓመት ከትምህርት ገበታ ሊታገድ እንደሚችል አንቀጽ 13 ቅንፍ 1.6 ላይ በግልጽ ሰፍሯል። በተጨማሪ አንድ ተማሪ ምንም አይነት መረጃ በሌለበት ባሉባልታና በመሰለኝ መምህራንን ክብር መንካት መሰል ተግባራትን መፈጸም እንደውም መምህራንን ጨምሮ ዩኒቨርሲቲውን ማህበረሰብ የሥራ ተነሳሽነትና ሞራል ሊጎዳ የሚችል ኃይለ ቃል መናገር፣ እንቅስቃሴን ማሰራጨት ከ1 ዓመት እስከ 2 ዓመት የሚያስቀጣ ስለመሆኑ መመሪያ አንቀጽ 13 ቅንፍ 2 13 2.10 እና 13 2.26 በማያሻማ ሁኔታ ተካቷል። እነዚህ ድንጋጌዎች ከብዙ ጥቂቶቹ ሲሆኑ ዲሲፕሊን ቅጣቱ የተላለፈበት ተማሪ አስባና አቅዳ ትውልድ ለመቅረጽ በሚተጉ መምህራን ላይ ስላቅ በሚመስል አነጋገር ስነ ምግባር በጎደለው መልኩ ጠቅላላ ተማሪዎች ሐሳብ በማስመሰል እኛ ከ30 ደቂቃ በላይ እየሰማናችሁ ስላልሆነ 30 ደቂቃ እንደሞላ እኛ መስማት ስለምናቆም 30 ደቂቃ በኋላ ያለውን ጊዜያችሁን አታባክኑ፣ ሌላ የምትሰሩት ስራ ካለ ውጡና ሂዱ። ተማሪው ከ30 ደቂቃ በኋላ እናንተን ማየት ማዳመጥ ማቆሟል የሚል መልእክት አጋርታለች። የተማሪዋ ንግግር የግል ፍላጎቷ ቢሆንም ሌሎች ተማሪዎችን ሊያነሳሳ በሚችል አኳን መሆኑ ጥፋቱን ከባድ ያደርገዋል። ተማሪዋ የተፈጸመው ጥፋት በተቋሙ በሰራተኞችና በተማሪዎች መደበኛ የመማር ማስተማር እንቅስቃሴ ላይ አሉታዊ ተጽዕኖ የሚያሳድር ተቋሙ ሰራተኞች ወይም መምህራን ክብር የሚነካ ብሎም ዩኒቨርሲቲውን የሚጎዳ ተግባር መሆኑን መረዳት አያዳግትም። በመሆኑም የተማሪዋ ድርጊት ወንጀል ሊያስጠይቅ የሚችል መሆኑ እንዳለ ሆኖ ከፍተኛ ትምህርት ተማሪዎች ዲሲፕሊን መምሪያ አንቀጽ 13(2)10 እና 13(2)26 መሰረት እንኳን ከ1 ዓመት እስከ 2 ዓመት የሚያስቀጣ ድርጊት ነው። ስለሆነም ዩኒቨርሲቲው በተማሪዋ ላይ የወሰደው እርምጃ
በእነዚህ በተዘረዘሩ ድንጋጌዎች መሰረት በማድረግ መሆኑን እንገልጻለን። ይሁን እንጂ ተማሪዋ የተወሰደባት የዲሲፕሊን እርምጃ ተገቢ አይደለም ብላ ካለች እንኳን በስነ ስርዓት አግባብነት ባለው መንገድ ይግባኝ የመጠየቅ መብት ያላት መሆኑ እየታወቀ ያለ አግባብ ከትምህርት እንደተባረረች በማስመሰል ያልተገባ ዝና ለማግኘት በማህበራዊ ሚዲያ መልእክቶችን በማጋራት ዩኒቨርሲቲውን ስም በአሉታዊ መንገድ እንዲነሳ ከማድረግ እንድትቆጠብ እናሳውቃለን። ማህበራዊ ሚዲያዎችም ለሀገር እድገት በተለይም በመማር ማስተማር ብዙ ምሁራንን በማፍራት እንዲሁም በጥናትና ምርምር ከፍተኛ አስተዋጽኦ እያበረከተ ያለ አንጋፋ ስመጥር ተቋም ያለበቂ መረጃ አጀንዳ ከማድረግ እንዲቆጠቡ እናሳስባለን ስል በዛሬው ዕለት መግለጫ አውጥቷል። አድማጮች ለሰዓቱ በዝርዝር ለማስደመጥ የያዝኩት ሁለቱም መረጃ የእስካሁኑ ነበር። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።